አንቺ ከኪሩቤል ትበልጫለሽ ወትፈደፍዲም ሱራፌል ከሱራፌልም ትልቂያለሽ እስመ ሱራፌል ወኪሩቤል በሰረገላ እሳት ይጸውርዎ ልጅሽን አለ ኪሩቤልና ሱራፌል በእሳት ሰረገላ ይሸከሙታልና ወበምጽናቲው ዘእሳት ይጼሉ መንበሮ ዙፋኑንም አለ በእሳት ምሰሶ ይደግፋሉና አንድ ጾርኪዮ በከርስኪ አንቺ ግን ያንን አምላክ በማይጸንሽ ምናልሽው ተሸከምሽው ውሃ ቀፍኪዮ በአብራክኪ በጉልበቶችሽ አቀፍሽው ተናገሩ እንጂ ውሃ ዘልኪዮ በዘባንኪ በጀርባሽ አዘልሽው ህየንተ ሰረገላ እሳት አብራክኪ ኮና በእሳቱ ሰረገላ ፋንታ ጉልበቶችሽ ሆኑ ምኖችሽ እነዚያ በሰረገላቸው ሲሸከሙ እሷ ደግሞ በምኖቿ አቀፈችው በጉልበቶቿ ህየንተ ምጽናቲው ዘእሳት አእዳዊኪ ኮና በእሳቱ ምሰሶ ፈንታ እጆችሽ ተተኩ ምኖችሽ እነዚያ ዙፋኑን በእሳት ምሰሶ ደገፉ ድንግል ማርያም ግን ዓለምን የሚደግፈውን ጌታ ሕፃናት ናላ ያወርዳቸዋል ብለው ወላጆች እንዲደግፏቸው በክንዷ ደገፈችው ክብር ለክንዷ ክብር ለጀርባዋ ክብር ለማህፀኗ ክብር ለከናፍሯ ለሁለንተናዋ ክብር ይሁን አውጣፍ ምታበሩ ሴቶች ያለው እዛ ጋር እስቲ ወንድ አንቺ ወንድ አይደለችም ሴት ነሽ ለክ ጣትሽን እስቲ ሳጋ ሁለት ያበራሽ እጅሽን ከተቺና ሽልማት ልስጥሽ አንድ ደቂቃ ኮና 200 ብር ልስጥ አትስማሙ እሺ አንድ ሺህ ለአንድ ደቂቃ እቺ ጧፍ ተመልከቱ ጣታችንን ጧፍ ሰዓት ላይ እንኳን ለአንድ ደቂቃ ማድረግ አንችልም ድንግል ማርያም እኮ የተሸከመችው እሳት ሚካኤል ማይቀርበው ገብርኤል ማይቀርበው ኪሩብና ሱራፊ እንዳይቃጠል ክንፉን የሚዘረጋለትን ታላቁን እሳት ተሸከመች አልተቃጠለችም ፀሐዩን ተሸከመች አልነደደችም ዮሴፍ ያያል በቀሄሉ ምስጢር ያያል ቅዱስ አባት ከዚህ ምስጢር ተሳታፊ ነው በቃለ ኃይሉ ይላል ያሬድ ድጓን ጥንጥቀስ በቃለ ኃይሉ ዘይፈት ትበረደ ድንግል በከርሳ ገመረት ነደ እንግርማ እበዩ ሙሴ ዘሬደ እሞ ወላዲቶ ኮነቶ ገሃደ ሙሴ ሲና ተራራ ላይ የተንቀጠቀጠለት ነዲዱን እሳት ክረምት በረዱን የሚፈረካክስ ነዲዱን እሳት ድንግል ማርያም በማህፀኗ ተሸከመችው እናቱን ወላጁን ሆነችው ዮሴፍ ደግሞ የተደነቀ ንግስቱን ማየት ጀመረ ክብር ለዚህ አባት ይሄ አባት ነው በል መደረቢያዋ በል እስቲ አይሰማም ፀሐይ ነው ጉንጮቿ ከዋክብት ናቸው ጨረቃም ከእግሮቿ በታች ነው ዮሴፍም የፈጠራት ፈጣሪ እናት እንደሆነች አወቃት ገሊላ ተወዳታለች ናዝሬትም ታከብራታለች ክብር ለዚህች እናት በጣም ሲደንቅ በጣም ኮና ዮሴፍ በቃ ለዚህ ነው ሊቃውንት ምን ይሏታል የፀሐይ ጽድቅ ሰረገላ ይሏታል እመቤታችንን በሰረገላ ፀሐይ ይመስላሉ ፀሐዩ ማን ነው ይሄን ፀሐይ ደግሞ ለማገልገል የተመረጠ ማን ነው ዮሴፍ ስለዚህ ምን ይሉታል መልኳን አላወቀም በቃ በጣም እኮ ሙሴ ለምሳሌ ዘጸአት 34:30 ላይ ከእግዚአብሔር ጋር ተነጋግሮ ሲመጣ ፊቱ ያበራ ነበር ምን ያበራ ነበር ትንሽ ብርሃን እግዚአብሔር ጠባ አደረገበት እስራኤል ፊቱን ማየት አቅቷቸው ተገልበብለነ አረ ሙሴ ተሸፋፈነ ይላሉና ፊቱን እንዲተሸፍኖ ነበር የሚያወራው ምኑም ማየት አቅቷቸው አረ መልሱ ሙሴ ሐላፊ ብርሃን ነው እግዚአብሔር ጠብ ያደረገበት ድንግል ማርያም የተሸከመችው እውነተኛውን ፀሐይ ነው አልተቃጠለችም አዩሲ ፀሐይ እንጂ እስቲ አሁን በሳይንሱ ልንገራችሁ ፀሐይ ናት መሬት ትልቅ ፈጠን እንግዲህ አስትሮኖመሩም ሰው ስለሆንኩ ልንገራችሁ 300,000 ጊዜ ፀሐይ ምድርን ትበልጣለች በዓለም የሚፈራው መሳሪያ ምንድነው ኒውክሌር ሲሆኑ ድጋሙት ራሻ ወደ 7,000 ኒውክሌር አላት አሜሪካ ከ5,000 በላይ ኒውክሌር መሳሪያ አለ እንዳይተኩሱን ጸልያለሁ ቢሊየን ሰው ነው የሚያልቀው ቀላል አይመስልህ እንደ ቀልድ አይደለም የጦር ዜና በጣም ከባድ ነው በአንደኛው ዓለም ጦርነት 28 ሚሊዮን ሰው አልቋል በሁለተኛው ዓለም ጦርነት 60 ሚሊዮን ሰው አልቋል አሁን አይጀመር እንጂ ቢጀመር ቢሊዮኖች ነው የሚራፉት እንደቀጣል መሳሪያው ከባድ ነው እንደምታስቡት አይደለም ከባድ ነው እየሰማችሁ ነው አሁን ወደ መቤታችን ለመምጣት ነው በጣም እዚህ ውስጥ የምገባው አሁን ለምሳሌ ፀሐይ ከኒውክሌር ጋር እናነጻጽራት ትፈልጋላችሁ እሺ ባናነጻጽራትም
አልበርት አንስታይን ምን ይላል? አንድ ቦታ አስተምረዋለሁ። ሶስተኛው የዓለም ጦርነት በምን እንደሚነሳ አላውቅም፣ አራተኛውን አውቃለሁ። ስንተኛው? አራተኛው ሊሆን የሚችለው ጦርነቱ አለ ሃይድ ኦፍ ሂስ ታይም ነው። ይቅርታ ቀላቀል ከጊዜው ቀድሞ አይቷል። በእንጨትና በድንጋይ ነው ጦርነቱ አለ። ምን ማለቱ ነው? ሶስተኛው በኒውክሌር ነው አይደል? ሆነ ኒውክሌር ከተተኮሰ የምታየው ህንጻ የለም፣ አይዞ የለም፣ የምታየው ፎቅ ሁሉ የለም። ተደርምሶ ሰዎች አልቀው የተረፉት እንደ ቃየል ዘመን ወደ ኋላ ተመልሰው የሚፋለሙት በምንድን ነው? ስለዚህ ከባድ ነው ኒውክሌር ነው። ግን ፀሐይ ወደ 100 ሚሊዮን ኒውክሌር ቦምብ የሚያህል ኃይልን በሰከንድ ውስጥ ሪአክሽን ታደርጋለች። ሃይድሮጅንን ወደ ሂሊየም መላእክት እንኳን ይላል ማየት ተስኗቸው ነበር ይላል። የመጀመሪያው ያው ቀንሶላት እምነ ብርሃን ብርሃነ መጠን ሀቲ ስርናይ እላልበስክሙ ነገስተ ሰማይ ለወር ወለ ፀሐይ ድናይ ለክሙ ይላል። ከፍሎ ነው። አስቡት እስቲ ፀሐይ የ3 ደቂቃ ኃይሏ የምድሩን ውቅያኖሶች ያተናል። 6 ደቂቃ ብትመጣ መሬታችን ግልብጥብጧ ይወጣ። እግዚአብሔር ባወቀ ምንን አራቀ? የሕይወት ዛፍ ማናት? ድንግል ማርያም። እና በደንብ ስናስተውል በገነት መካከል ምንን ተተከለች? የሕይወትን ፍሬ የተሸከመች የሕይወትን ዛፍ በምን መካከል? በገነት መካከል እንደነበረ ሁሉ ድንግል ማርያምም የተገኘች በማዕከለ ምድር በኢየሩሳሌም በማህፀኗ ፍሬ ሕይወት ክርስቶስን የተሸከመች የሕይወት ዛፍ ከሐናና ከኢያቄም ተገኘች። ክብር ለዚህ የሕይወት ዛፍ። አዎ በደንብ አስተውሉ። በገነት መካከል የሕይወትን ፍሬ የተሸከመች የሕይወት ዛፍ እንደነበረች በማዕከለ ኢየሩሳሌም ወይም በምድር መካከልም በነበረች በኢየሩሳሌም ከተማ ማን ተገኘች? የኔና የናንተ ንግስት ወላዲተ አምላክ ቅድስት ድንግል ማርያም ተገኘች። ከሷም ማን ተገኘ? እውነተኛው የሕይወት ፍሬ ኢየሱስ ክርስቶስ ተገኘ። ስለዚህ በሕይወት ዛፍ ምትክ ድንግል ማርያም ስትተካ፣ በፍሬ ሕይወት ምትክ ማን ተተካ? የክብር ባለቤት ክርስቶስ የሰጠን ቅዱስ ሥጋውና ክቡር ደሙ ተተካ። ታዲያ ያቺ የሕይወትን ፍሬ የተሸከመች የሕይወት ዛፍ በማን ተጠበቀች? በኪሩቤል። እስቲ በሉ በኪሩቤል ተጠበቀች ማለት ነው። ኪሩብ የምትገለባበት የእሳትን ሰይፍ ይዞ ይጠብቃት እንደነበረ ፍሬ ሕይወት ኢየሱስ ክርስቶስን በማህፀኗ የተሸከመች የሕይወት ዛፍ ድንግል ማርያም ደግሞ በማን ተጠበቀች? በታላቁ አረጋዊ በቅዱስ ዮሴፍ ተጠበቀች። ክብር ለዚህ ታላቅ አባት፣ ንጽሕናው እንደ መልአክ የሆነ። ስለዚህ ታላቁ ሊቅ ቅዱስ ኤፍሬም ምን ይላል መሰላችሁ? ኪሩብ አለ፣ ኪሩብ ሰይፉን አስወገደ፣ በኪሩብ ምትክ ማን መጣ አለ? አረጋዊ ዮሴፍ መጣ አለ። በገነት የተከለከሉትን የሕይወት ፍሬ ከማን አገኙት? ከቅድስት ድንግል ማርያም አገኙት። እሷ ማንን ወለደች? ፍሬ ሕይወት ኢየሱስ ክርስቶስን ወለደች። በማህፀኗ ፍሬውን ተሸክማለችና ከጽዕለት ከውግረት ሊያድናት ማን ተተካ? የምትወዱት አባት ቅዱስ ዮሴፍ ተተካ። ክብር ለዚህ አባት። የሕይወት ዛፍ ጠባቂ ሆነ ማለት ነው። እንደገና በደንብ አስተውሉ። ኪሩቤል የያዘው የእሳት ሰይፍ ምንድናት ብያቸዋለሁ? የምትገለባበት። እስቲ በሉ። አው መልአኩ የያዘው ሰይፍ የምትገለባበት ናት። መገለባበጥ ምን ማለት ነው? በወዲያ በወዲህ በዚህ በዛ አራቱን ማዕዘን የምትሽከረከር ናት። እንደምትሽከረከር በተመሳሳይ መልኩ የሕይወት ፍሬን በማህፀኗ የተሸከመች የሕይወት ዛፍ ቅድስት ድንግል ማርያምን ለመጠበቅ አረጋዊ ዮሴፍ ልክ እንደ ሰይፏን የተሽከረከረው። አንዴ ናዝሬት ላይ ታገኙታላችሁ፣ አንዴ ቤተልሔም ታገኙታላችሁ፣ አንዴ ገሊላ ታገኙታላችሁ፣ አንዴ ምድረ ግብፅ ታገኙታላችሁ፣ አንዴ ናዝሬት ታገኙታላችሁ። ክብር ለዚህ አባት። የምትገለባበት የእሳት ሰይፍን እንደያዘ ዮሴፍም ከሀገር ለሀገር እየተንከራተተ ኪሩብነቱን ያስመሰከረ ታላቅ አባት በመሆኑ የገነት ዛፍ ጠባቂ እንለዋለን። የምን ዛፍ? የሕይወት ዛፍ ጠባቂ። ደግሞ ሌላው ኪሩብ የያዘው የምን ሰይፍ ነው ብያቸዋለሁ። የምን አይነት ሰይፍ ነው? የብረት ሰይፍ ነው እንዴ? አይደለም። የነበልባል ሰይፍ እንደሆነ አረጋዊ ዮሴፍም ልክ እንደ ነበልባል
ልክ እንደ እሳት ልቡ በማን ፍቅር ይቃጠል ነበረ? በክርስቶስ ፍቅር ይቃጠል ነበረ። በእመቤቱ በቅድስት ድንግል ማርያም ፍቅር ይቃጠል ነበረ። የቀዘቀዘ ልብ ሳይሆን ያለው እንደ ኪሩብ እንደያዘው እንደ እሳት ነበልባል በአምላኩ ፍቅር የሚንበለበል ልብ ነበረው። ክብር ለዚህ አረጋዊ አባት ይሁን። ሌላው በጣም የሚገርመው ይህ መልአክ የተቀመጠው በምስራቅ አቅጣጫ ነበረ። በምን አቅጣጫ? በምስራቅ ነው የሚለው መጽሐፉ ለይቶ። ወደ ምስራቅ ምን በሉ ተመልከቱ። ከምስራቅ ምን ይገኛል? ምስራቅ ምን ማለት ነው? ቋንቋ የግዕዝ ነው። ሰረቀ ማለት ወጣ ማለት ነው። ምን የሚወጣበት? ፀሐይ የሚወጣበት እንደሆነ እውነተኛው ፀሐይ ክርስቶስ የሚወጣባት አማናዊት ምስራቅ ማን ናት? ድንግል ማርያም ናት። ስለዚህ ሰይፉን የያዘው በምስራቅ አቅጣጫ እንደሆነ እውነተኛውን ፀሐይ የምታወጣውን ምስራቀ ምስራቃት ድንግል ማርያምን ለመጠበቅ የተሾመ የሕይወት ዛፍ ጠባቂ ኪሩብ ማን ነው? አረጋዊ ዮሴፍ። በአንድ ላይ እስቲ በሉ አረጋዊ ዮሴፍ ነው። ለዚህ ነው ታላቁ አባት ቅዱስ ኤፍሬም ቅዱስ ያሬድ ምን ይላታል? አንቺ የተባረክሽ ዕፅ ነሽ ይላታል። የሕይወት ዛፍ ነሽ፣ የደህንነት ዛፍ ነሽ። በገነት ውስጥ ባለው የሕይወት ዛፍ ፈንታ በምድር ላይ ምን ሆንሽ ይላል? የሕይወት ዛፍ ሆንሽ ይላል። ካንቺም ማን ተገኘ ይላል? ፍሬ ሕይወት ማን ተገኘ? ክርስቶስ ተገኘ። ፍሬ የተባለው ምንድነው? ቅዱስ ሥጋው ክቡር ደሙ ነው። ስለዚህ ዛሬ የሕይወትን ዛፍ አግኝተናታል። ዛሬ ፍሬ ሕይወት ክርስቶስን አግኝተነዋል። በዛሬው ዕለት ደግሞ ኪሩብ የተባለውን አረጋዊ ዮሴፍን አግኝተናቸዋል። ቅዱስ ቤተሰቦችን ማለት ነው። ስለዚህ ድንግል ማርያም በገነት ዛፎች በሕይወት ዛፍ ስለምትመሰል አምላክን ጸንሳ ሳለ ሽማግሌው ዮሴፍ ሲጠብቃት መልኳ ይለዋወጥ ነበረ። ምን ይለዋወጥ ነበረ? ኦ ድንግል ኦ መገነት ዘተከላ የማነች እግዚአብሔር ወአጽጋየ ኃይለ መንፈስ ወአፍሬያ ጽላሎታ ይላታል ሊቁ አባ ጊዮርጊስ። የአብ ቀኝ የተከላት የመንፈስ ቅዱስ ኃይል እንድታብብ ያደረጋት እውነተኛዋ የሕይወት ዛፍ ማን ናት? አረ መልሱ። ስለዚህ የሕይወት ዛፏ ፍሬ ሕይወትን ተሸከመች። በማን ብስራት? ልክ ያን ጊዜ ይኩነኒ በከመ ትቤለኒ ስትል ያቺ የሕይወት ዛፍ ፍሬ ሕይወት ክርስቶስ በማኅፀኗ ሲያድር መልኳ የገነት ዛፍን መሰለ፣ የሕይወት ዛፍን መሰለ። እማመ ጽንሰት እስከ አመ ወለደት ይትዌለጥ ኅብረ ገጻ ለድንግል በእንተ ዘሃሎ አምላክ ውስተ ከርሳ በዓመት አይመለምል ከመጽጌ ገነት። እንደ ገነት አበባ ፊቷ ምን ይሆን ነበረ? ይለመልም ነበረ። አረጋዊው አባት ኪሩብ የተባለው አባት ያያታል። አሁን ሌላ መልክ ትይዛለች። ቀጥላ ደግሞ በገነት ውስጥ ባለው አንድ አበባ መልክ ትገለጣለች። ሽማግሌው ግር ይለዋል፣ ግራ ይጋባል። አሁን ያያት እመቤታችን በሌላ መልክ ትጠብቀዋለች እና ሊቃውንት አይናማ ሊቃውንት ምን ይላሉ? ማርያም እያለ ይጣራ ነበረ። ምን እያለ? አጠገቡ እኮ አለች በሌላ መልክ። ለምንድነው ይሄ ሁሉ የሆነው? ለምንድነው ይሄ ሁሉ የሆነው ሲባል በማኅፀኗ የተሸከመችው የሕይወት ፍሬ ኢየሱስ ክርስቶስ ነቢያት ብዙ ዕብረ ትንቢት ተናግረውለታል። እውነት ሐሰት። ለምሳሌ ብርጭቆ ውስጥ ነጭ ቀለም ብትጨምሩ ምን መስሎ ይታያል? ቀይስ ብትጨምሩ፣ ቢጫ ብትጨምሩ፣ ሐምራዊ ብትጨምሩ፣ አረንጓዴ ብትጨምሩ፣ ሰማያዊ ብትጨምሩ፣ ብዙ አይነት ቀለማት ብትጨምሩ ያን ቀለም እንደሚመስል ድንግል ማርያምን በተመሳሳይ መልኩ ልክ እንደ ሕይወት ዛፍ ፊቷ ይለዋወጥ ነበር ይላሉ። ዮሴፍ አላወቃትም። አንዱ ትርጓሜ መልኳን ጭምር ነው። እና ለምንድን ነው የሆነው ሲባል ብዙ ዕብረ ትንቢት ተነገረ፣ ብዙ ዕብረ አምሳል ተመሰለ። በማኅፀኗ የተሸከመችው ደግሞ ማን ነው? ይሄው የተነገረለት በእውነት የአብ ባህሪ ልጅ የሆነው ኢየሱስ ክርስቶስ ነው። እስቲ ብዙ ተነገረ ስንል አረጋዊ ዮሴፍ ብዙ መልኳን አይቷልና እስቲ እናንተን ልጠይቃችሁ። ለምሳሌ ነቢያት እሷን ሰማይ ሲሉ ልጇን ምን አሉ? ፀሐይ በሉ ጃዛችሁ። እሺ እሷን ደመና ሲሉ እሱም ምን አሉት? በቃ እንደዛ ነው መልኳ። ንዑህን ከመና ልዕላ ለዛቲ ደመና ብርሃን እንተ ጾረቶ ለማየ ዝናብ ንጹሕ። እሷን ቤተ ስብሐት ሲሉ ልጇን ምን አሉ? የምስጋና ጌታ። እነማ? እነ ሄኖክ። እሷን ፔካ ዙፋን ሲሉ ልጇን ምን አሉ? አዶናይ። እነማ? እነ ሄኖክ። እሷን ሐረግ ሲሉ ልጇን ምን ይሉታል? በግ። እስቲ በሉ
እነማ እና ይስሐቅ። በጣም ጥሩ። እሷን የወርቅ መሰላል ሲሉ እሱን ንጉስ እነማ? ኧረ ቀላል ነው። እና ያዕቆብ እሷን ሐመልማል ቁጥቋጦ ሲሉ ልጇን ምን ይሉታል? ነበልባል። እነማ? እነ ሙሴ እሷን መሶበ ወርቅ ሲሉ ልጇን ማን ይሉታል? ግራ ተጋባችሁ እንዴ? መና እንዴ? ቀላል እኮ ነው። እሷን ታቦት ሲሉ ልጇን ጽላት፣ እሷን ጽላት ሲሉ ልጇን የሕይወት ቃል ይላሉ። እሷን ጠረጴዛ ሲሉ ልጇን ምን ይሉታል? ህብስት ይሉታል። እሷን ማዕጠንት ሲሉ ልጇን ምን ይላሉ? ፍህም ይሉታል። እሷን መቅረስ ሲሉ ልጇን ምን? ማኅቶት። እነማ? እነ ሙሴ ብትፈልጉ እነ ዘካርያስ። እሷን ድንኳን ሲሉ ልጇን ምን ይሉታል? ሊቀ ካህናት ይሉታል። እሷን ማዕጠንት ሲሉ ልጇን እሳት። እነማ? እነ አሮን። እሷን የወይን ሐረግ ሲሉ ልጇን ፍሬ። እነማ? እነ ካሌብ። እሷን ጸምር ሲሉ ልጇ ኢየሱስ ክርስቶስን ጠል ይላሉ። እነማ? እነ ጌዲዮን። እሷን ማሰሮ ሲሉ ልጇን ጨው ይላሉ። እነማ? በጣም ጥሩ። እስቲ በጣም ጥሩ። እሷን ገዳም ሲሉ ልጇን አንበሳ ይላሉ። ገምቱ። እነማ? እነ እዝራ። እሷን ተራራ ሲሉ ልጇን ደንጋይ ይላሉ። እነማ? እነ ዳንኤል። እሺ። እሷን ረጅም ዙፋን ሲሉ ልጇን ንጉስ። እነማ? እነ ኢሳይያስ። እስቲ በሉ። እሺ። እሷን ገነት ሲሉ ልጇን ተክል ወይም እሷን ጉድጓድ ሲሉ ልጇን ውሃ። እነማ? እነ ሰሎሞን። እሷን ሰረገላ ሲሉ ልጇን ማ? አዶናይ። እስቲ በሉ። እሷን በሉ እስቲ። ሰረገላ ልጇን አዶናይ። ነገ እንደውም ሐምሌ 27 በቤተ ክርስቲያናችን ስንክሳር ሕዝቅኤል ራእይ ያየበት ይታሰባል። ምን ያየበት? ኮቦር በሚባል ወንዝ ተቀምጦ ሳለ ተመስጦ መጥቶበት ሲመለከት ማንን ተመለከተ? ኪሩቤልን ተመለከተ። የእግዚአብሔርን ዙፋን ተሸክመዋል። አቤት! አንዱ በሄደበት ሶስቱ ይሄዳሉ፣ መንፈሱ በሄደበት ነው የሚለው። በጣም ያስፈራል፣ ዙሪያው ያስፈራል። የማንን ዙፋን ተሸክመዋል? እና ደግሞ ዙፋኑን መንካት አቅቷቸው እንደ መንኮራኩር ነው ያዙ። በእሳት ምሰሶ ደግፈዋል። በሚሄድ በሚሽከረከር ማለት ነው። አሁን ያንን አምላክ በጀርባው ያዘለችው ማናት? በክንዷ የታቀፈችው ማናት? ኪሩባዊት ሰረገላ ድንግል ማርያም ናት። እሷን የጠበቀ ደግሞ ማን ነው? አራት ማን ነው? ስለዚህ ከኪሩቤል ከሱራፌል አትበልጥም? እስቲ ያነጻጸሩ ሊቃውንትን ጠቅሼ ወደሚቀጥለው እንሂድ። አባ ጊዮርጊስ ምን ይላታል? አንቺ ከኪሩቤል ትበልጫለሽ። ወትፈደፍዲም ሱራፌል፣ ከሱራፌልም ትልቂያለሽ። እስመ ሱራፌል ወኪሩቤል በሰረገላ እሳት ይጸውርዎ ልጅሽን አለ። ኪሩቤልና ሱራፌል በእሳት ሰረገላ ይሸከሙታልና። ወበምጽናቲው ዘእሳት ይጼኑ መንበሮ፣ ዙፋኑንም አለ በእሳት ምሰሶ ይደግፋሉና። አንድ ይሰ ጾርኪዮ በከርስኪ፣ አንቺ ግን ያንን አምላክ በማኅፀንሽ ምን አልሽው? ተሸከምሽው። ውሃ ቀፍኪዮ በአብራክኪ፣ በጉልበቶችሽ አቀፍሽው። ተናገሩ እንጂ። ውሃ ዘልኪዮ በዘባንኪ፣ በጀርባሽ አዘልሽው። ህየንተ ሰረገላ እሳት አብራክኪ ኮና፣ በእሳቱ ሰረገላ ፋንታ ጉልበቶችሽ ሆኑ። ምኖችሽ? እነዚያ በሰረገላቸው ሲሸከሙ፣ እሷ ደግሞ በምኖቿ አቀፈችው? በጉልበቶቿ። ህየንተ ምጽናቲው ዘእሳት አእዳዊኪ ኮና፣ በእሳቱ ምሰሶ ፈንታ እጆችሽ ተተኩ። ምኖችሽ? እነዚያ ዙፋኑን በእሳት ምሰሶ ደገፉ። ድንግል ማርያም ግን ዓለምን የሚደግፈውን ጌታ ሕፃናት ናላ ያወርዳቸዋል ብለው ወላጆች እንዲደግፏቸው በክንዷ ደገፈችው። ክብር ለክንዷ፣ ክብር ለጀርባዋ፣ ክብር ለማኅፀኗ፣ ክብር ለከናፍሯ፣ ለሁለንተናዋ ክብር ይሁን። ስለዚህ በእውነት እንደ ኪሩብ ሆኖ እችን የሕይወትን ዛፍ ሊጠብቅ ማን መረጠው? ዮሴፍን። እግዚአብሔር። እስቲ በሉ የዮሴፍ በረከት ይደርብን። ሌላው በጣም የሚያስደንቀው የዮሴፍ ምሳሌ በመጀመሪያው ዮሴፍ ተንጸባረቀ። እግዚአብሔር ባወቀ የያዕቆብ ልጅ የመጀመሪያው አባት ማን ነበር? ከያዕቆብ ልጆች መካከል 11ኛ ልጁ ማን ነበር? ዮሴፍ። እስቲ በሉ ዮሴፍን ወለደው እና ዮሴፍ ከአረጋዊ ዮሴፍ የብሉይ ኪዳኑ ዮሴፍ ከቅዱሱ ዮሴፍ ጋር እንዲነጻጸር ማን አደረገ? እግዚአብሔር ባወቀ አደረገ። ሐዋርያው ቅዱስ ጳውሎስ ጥንት የነበረችው የመገናኛዋ ድንኳን ሊገለጽ ላለው ለሐዲስ ኪዳን ጥላ እንደሆነች ምሳሌው እንደሆነች እንደተናገረ የአረጋዊ ዮሴፍ ትልቁ ምሳሌ ሆነው ማን ነው? የመጀመሪያው ዮሴፍ። እስቲ በሉ
ዮሴፍ ምን ማለት ነው? ዮሴፍ ማለት እግዚአብሔር ይድገም፣ እግዚአብሔር ይጨምር ማለት ነው። ትርጉሙ የስሙ ትርጉም ይኸው በኦሪት ዘፍጥረት ምዕራፍ 30 ቁጥር 23 ላይ እግዚአብሔርም ራሔልን አሰበ፣ እግዚአብሔርም ተለመናት፣ ማኅፀኗን ከፈተላት፣ ጸነሰችም፣ ወንድ ልጅን ወለደች። እግዚአብሔር ስድቤን አስወገደ አለች። ስሙንም እግዚአብሔር ሁለተኛ ወንድ ልጅን ይጨምርልኝ ስትል ዮሴፍ ብላ ጠራችው ይላል። ምን ይጨምርልኝ? እግዚአብሔር ይጨምርልኝ። ስለዚህ ዮሴፍ ማለት ድገመኝ ጨምርልኝ ማለት ነው። ስለዚህ ስም ስራን ይመራል አይመራም? ስምን መልአክ ያወጣዋል ይላሉ። ስለ ስም አላስተምርም፣ ግን ስም በጣም ብዙ ምስጢር ያለው ነው። ያንዳንዳችን የተሸከምነው ስም። ስለዚህ ሁለቱም ዮሴፎች በስማቸው እግዚአብሔር ለሕዝቡ በረከትን የሚያስተላልፍባቸው ሆነው ተገኝተዋል። ሁለቱም ዮሴፎች ለምሳሌነት ቆመዋል። በንጽጽር እንመልከተው። እንዴ ወይስ እሺ? እግዚአብሔር ከሁላችን ጋር ይሁን። የመጀመሪያው ዮሴፍ በግብፅ ምድር ሳለ የተራቡት ወንድሞቹን ሌላውን ዓለም በረሃብ ጊዜ የሚመግብ እህልንና ስንዴን በስውር ያከማች የነበረ ነው። የመጀመሪያው የያዕቆብና የራሔል ልጅ ዮሴፍ በግብፅ ተሰዶ ሄዷል ታውቃላችሁ። ተሽጦ ሄዷል ታውቃላችሁ። ባለሟልነትን በግብፅ ምድር አግኝቷል ታውቃላችሁ። ያን ታሪክ አልተረከው፣ ግን ለዘመነ ረሃብ የሚሆን ለወገኖቹ የሚሆን መላውን ዓለም ለመመገብ የሚሆን ምንን ያከማች ነበረ? ስንዴን፣ እህልን በጎተራ በስውር አከማችቶ ጠብቆ ነበረ። ይሄ ማን ነው? የመጀመሪያው ዮሴፍ። ሁለተኛው ዮሴፍስ? አረጋዊ ዮሴፍስ? ዛሬ በዓለ ዕረፍቱን የምናከብረው ዮሴፍስ? በናዝሬት በገሊላ በድንግል ማርያም ማኅፀን የተሰወረውን በኋላም ቤተ ኅብስት ተብላ የስንዴ ቤት የኅብስት ቤት የእንጀራ ቤት ተብላ በምትጠራው በቤተልሔም የተወለደውን ወደ ምድረ ግብፅ የተሰደደውን በናዝሬት ያደገውን ስጋውን በስርናይ አምሳል ወይም በአምሳለ ስርናይ በስንዴ አምሳል የሰጠን የቁርባን ኅብስት ምግበ ርሁባን ኢየሱስ ክርስቶስን ይጠብቅ ነበረ። ክብር ለዚህ ታላቅ አባት። ያ የጠበቀው ረሃብን የሚያስወግደውን ስንዴ ነው። ይሄኛው አረጋዊ ዮሴፍ ደግሞ የጠበቀው ማንን ነው? የምግበ ርሁባን የርሁባን ሁሉ ምግባቸው ስጋውን ቆርሶ ደሙን አፍሶ የሰጠንን መድኃኔ ዓለምን ሊጠብቅ ተሾመ። ክብር ለዚህ ሁለተኛ ዮሴፍ ይሁን። ሌላው ዮሴፍ በምድረ ግብፅ ዘመዶቹን ከረሃብ ሊታደግ ስንቃቸውን እየሰጠ ምን ይል ነበረ? ይጠብቃቸው ነበረ። መጀመሪያ መጡ ስንቅ እየሰደደ ከረሃብ አባቱንም በሉት ያዕቆብ አባቱንም ወንድሞችን ሁሉ ከምን ታደገ? ከረሃብ በሉ እስቲ ድገሙ። ምን እየሰጠ? ስንቃቸውን እየሰጠ ከረሃበ ስጋ እንደጠበቃቸው ታላቁ አባት በአዲስ ኪዳን የተነሳው ሽማግሌው ቅዱሱ ዮሴፍም ቅድስት ድንግል ማርያም ያም በግብፅ ነው። ይሄም ወደ ግብፅ በተሰደዱ ጊዜ ስንቋን ተሸክሞ እየሰጠ ይጠብቃት ነበር። ክብር ለዚህ ታላቅ አባት። ያ ስንቅ ይሰጣል፣ ይሄም ስንቅ ይሰጣል። ያም በምድረ ግብፅ ነው፣ ይሄም በምድረ ግብፅ ነው። ስለዚህ ደራሲው ምን አለ? ምዕረበ ዘባንኪ ወምዕረበ ገቦኪ ማርያም ብዙሃ ባሕዚለ ጻንደከምኪ ሶበኒ የሐውር በእግሩ ከመቱ ጽልዮ ይበኪ አለቦ እንበለ ሰሎሜ ዘያስተባርየኪ ለኪ ወዮሴፍ አረጋዊ ዘይጸውር ስንቀኪ። ማንም ያግዝሽ አልነበረም ይላል። አንዴ በጀርባሽ አንዴ በጎንሽ ታዝሌዋለሽ። ጌታ ደግሞ እንደገና ዘይም ብሎ ያለቅሳል። ማንም የሚያገለግልሽ የሚራዳሽ አልነበረም። ከማንና ከማን በቀር? ከሰሎሜና ስንቅሽን ከሚሸከም ከዮሴፍ በቀር። ክብር ለዚህ አባቴ። ስንቅ ተሸካሚ ሆኖ ተገለጸ ማለት ነው። አያችሁ፣ እግዚአብሔር ስራውን ባወቀ ሰርቶታል። ሌላው በጣም የሚገርመው ተቀዳሚ ዮሴፍ ወይም ቀዳማዊ ዮሴፍ ከሞተ ስጋ ቤተሰቡን ሁሉ ምን ብሏል? ጠብቋል። ዮሴፍ ባይኖር ኖሮ ምን ይሉ ነበረ? ቤተሰቦቹ ያልቁ ይሞቱ ነበረ። ይሄኛው ታላቁ ቅዱስ ዮሴፍስ ማንን ጠበቀ? ድንግል ማርያምን። ከምን ጠበቀ? ከውግረት ጠበቃት። በእውነት ዮሴፍ ባይኖር ኖሮ ቀጥታ በደንጊያ ቀጥቅጠን በእሳት አቃጥለን እንግደል ይሉ ነበረ። ማየ ዘለፋውን ትጠጣ የፍርዷውን ትጠጣ ይሉ ነበረ። ከውግረት ማንን ጠበቀ? ንግስቱ እመቤቱ ድንግል ማርያምንና ማንን ጠበቀ? ፈጣሪውን ባወቀ ተሾመ ማለት ነው።
ስለዚህ አስቀድሞ እግዚአብሔር ባወቀ ቀዳማዊውን ዮሴፍን አስነሳ። በኋላ ደግሞ ማንን አስነሳ? ዳህራዊው አረጋዊው ጻድቁ ዮሴፍን አስነሳ። ሌላውና ሁለተኛው ታላቁ ምስጢር ለመጀመሪያው ዮሴፍም ለሁለተኛው ዮሴፍም የህልም ሀብት ተሰጥቷቸዋል። የምን ሀብት? ድገሙት እስቲ። በኦሪት ዘፍጥረት ምዕራፍ 37 ከቁጥር 5 እስከ 11 ዮሴፍ ህልም ያልም ነበረ። በተለይ የወንድሞቹ ነዶዎች ለሱ ሲሰግዱ ያይ ነበረ። እንደገና ደግሞ ከዋክብት ጨረቃ ሲሰግዱለት ያይ ነበረ። በዚህም ወንድሞቹ ሁሉ ምን ይሉበት ነበረ? ይቀኑበት ነበረ። የፈርዖንን ህልም ይተረጉም ነበረ። ስለዚህ የመጀመሪያው ዮሴፍ እግዚአብሔር በምን ተገልጦለት ነበር ማለት ነው? በህልም ህልምና ራእይን ሰጥቶት ነበረ። ሁለተኛው ዮሴፍም በተመሳሳይ መልኩ ከእግዚአብሔር ምን ተገለጠለት? ታላቅ ህልም ተገልጦለት ነበር። ይህን በደንብ አድርገን ማስተዋል ያስፈልጋል። ለምሳሌ ማቴዎስ 1:20 ላይ እነሆ የጌታ መልአክ በህልም ታየው፣ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ ምን አትበል፣ አትፍራ። ይሄ መጀመሪያ ህልም ነው። ሁለተኛው ህልም ደግሞ ምንድን ነው? ሄሮድስ ሕፃኑን ሊገለው ይፈልገዋልና ተነሳ፣ ሕፃኑና እናቱን ይዘህ ወደ ግብፅ ሽሽ። ይህም ደግሞ ሁለተኛ ህልም ነው። ለዚህ ነው ጎየ ዮሴፍ ብሔረ ግብፅ ተንሥኦ እምነዋሙ መልአከ እግዚአብሔር ሌሊተ በከመ ነገሮ በህልሙ። የእግዚአብሔር መልአክ ሌሊት እየተገለጠ በህልሙ ምን ይለው ነበረ? ያነጋግረው ነበረ። ሄሮድስ ከሞተ በኋላ አሁንም የጌታ መልአክ ለማን ተገለጠ? ለአረጋዊው ዮሴፍ ተገልጦ ሕፃኑና እናቱን የሚገሉት ሙተዋልና ተነስተ ወደ እስራኤል ሀገር ሂድ። የሰማሽ ነው። ስለዚህ የመጀመሪያው ዮሴፍም ምን ያልም ነበረ? ህልም። አረጋዊ ዮሴፍም ምን ያልም ነበረ? ስለዚህ በብሉይ ኪዳን ጥላ እያደረገ ቀዳማዊ ዮሴፍን ለአረጋዊ ዮሴፍ አምጥቷል። ሌላው ሶስተኛው ሁለቱም ንጹህ ነበሩ፣ ሁለቱም ጻድቅ ነበሩ፣ ሁለቱም ዝምተኛ ነበሩ። በጣም የሚገርመው እኮ ነው። ለምሳሌ በብሉይ ኪዳን ዮሴፍ የጲጥፋራ ሚስት በሐሰት ከሰሰችው። እሱ ግን ምንም አልተናገረም። ራሱን በቃላት አልተከላከለም። የአርምሞ ህይወትን ህይወቱ አድርጎ ነበረ። የመጀመሪያው ዮሴፍ። ይሄኛው ዮሴፍም ማቴዎስ ሲመሰክርለት ጻድቅ ሰው ይላል። ምን ሰው? ጻድቅ ሰው። ልሰወርም ሲል በስውር ነው ልለያት ያለው እንጂ ሌላ ምንም ነገር አልተናገረም። አንድም ቦታ ዮሴፍ ተናገረ ብለው ወንጌላውያን አልጻፉ። ምን አላሉ? በስውር ሊተዋት እንደታዘዘው አደረጋሉ እንጂ ዮሴፍ የተነጋገረበትን ንግግር ወንጌላውያን አልጻፉም። ክብር ለዚህ ጻድቅ ሰው ይሁን። የአርምሞ ህይወት የነበረው ነበረ። ለዚህ ነው በእውነት ድንግል ሆይ ለዮሴፍ የታጨሽ ለመገናኘት አይደለም፣ ንጹህ ሆኖ ሊጠብቅሽ ነው እንጂ። እስመ ከማሁ ኮነ። ሀብቱ ምንድነው? ሀብተ ንጽህና ነው። ሀብቱ ምንድነው? የአርምሞ ሀብት ነው። ጻድቅ ሰው ተብሎ ተገልጧል። ስለዚህ የሁለቱም ዮሴፎች ረድኤታቸው በረከታቸው ይደረብን። አራተኛው ሁለቱም ወደ ግብፅ ሄደዋል። ሁለቱም ወደ ምን ሄደዋል? ስደት ወደ ግብፅ ተደርጓል። የመጀመሪያው ዮሴፍ ያው በወንድሞቹ ተሽጦ ወዴት ሄደ? ወደ ግብፅ ሄደ። ግን ግብፅ ቢሰደድ ማንን ጠቀመ? የገዛ ወንድሞቹን ቤተሰቦቹን ጠቀመ። ከወንድሞቹ ቁጣ ሸሽቶ። በተመሳሳይ መልኩ አረጋዊ ዮሴፍም ሄሮድስ ቁጣ ለማምለጥ መልአኩ እንዳዘዘው ድንግል ማርያምንና ልጇን ይዞ ወደ ምን ተሰደደ? ወደ ግብፅ ተሰደደ። በረከቱ ይደረብን። ስለዚህ ቀዳማዊ ዮሴፍ ለሁለተኛው ዮሴፍ ጥላ ሆኗል። ሌላው አምስተኛው የሁለቱም ዮሴፎች የአባታቸው ስም ያዕቆብ ነው። የአባታቸው ስም ማን ነው? ያዕቆብ ነው። በደንብ አስተውሉ እዚህ ላይ በጣም ይገርማል። ስለዚህ ዮሴፍ ከቤተ ይሁዳ የተወለደ የሶስት ቤት ወገኗ ነው ማለት ነው። ለማ ለድንግል ማርያም በረከቷ ይደረብን። ለምሳሌ መገናኛው ጉንዱ ማን ነው? አልዓዛር ይባላል። ማትያንና ቅስራን ይወልዳል። ማትያን ያዕቆብን፣ ያዕቆብ የሚባለው ደግሞ ማንን ወለደ? ዮሴፍን ወለደ። ቅስራ ኢያቄም፣ ኢያቄም ማንን? እመቤታችን። ከትውልድ ገብቶ የተቆጠረላት ማን ነው? ድገሙ እስቲ። ማን ነው? ዮሴፍ በሉት እስቲ። ስሙን ጥሩ ነው። ዮሴፍ። አያችሁ በጣም ይገርማል። ስለዚህ የመጀመሪያው ዮሴፍም አባቱ ያዕቆብ ነው። ይሄኛውም ዮሴፍ አባቱ ማን ነው? ያዕቆብ በመባል ይታወቃሉ። ሌላው ስድስተኛ ንጽጽራቸው ሁለቱም የተወደዱ ሁለቱም የተመረጡ ናቸው። ለምሳሌ በዘፍጥረት 37:3 ስለመጀመሪያው ዮሴፍ እስራኤልም ዮሴፍን ከልጆቹ ይልቅ
ከልጆቹ ሁሉ ይልቅ ይወደው ነበር። ምን ይለው ነበር? እርሱም በሽምግልናው የወለደው ነበረ። በብዙ ህብር ያጌጠችም ቀሚስ አደረገለት ይላል። ስለዚህ የመጀመሪያው ዮሴፍ ይቅርታ በአባቱ በያዕቆብ እንደተወደደ ብዙ ህብር ያላት ቀሚስም እንደተሰጠችው በተመሳሳይ መልኩ ሁለተኛው ዮሴፍ ታላቁ ዮሴፍ ወይነግስ ለቤተ ያዕቆብ ለዓለም በያዕቆብ ቤት ለዘላለም በሚነግሰው በንጉሠ ሰማያት ወምድር በክርስቶስ ተመረጠ። ክብር ለዚህ አባት። ያ ያዕቆብ ነው፣ በያዕቆብ ቤት ለዘላለም የሚነግስ ነው። ያ በብዙ ህብር ያላት ቀሚስ እንዳጌጠ በብዙ ክብር የተመላ ማን ተተካ? በብዙ ትሩፋት የተተካ ማን መጣ? ሽማግሌው ዮሴፍ መጣ። ረድኤቱ በረከቱ ይደርብን። ስለዚህ ዮሴፍ በምሳሌ መጀመሪያ የሕይወት ዛፍ ጠባቂ በሆነው በኪሩብ ተመሰለ። ሁለተኛ በቀዳማዊው ዮሴፍ ተመሰለ። ሶስተኛ ደግሞ በማን ሊመሰል መሰላችሁ? በአሮን። እስቲ በሉ ዘኍልቍ 17 ከ1 እስከ 10 ቅድስት ድንግል ማርያም ታውቃላችሁ፣ ሳይተክሏት በቅላ ውሃ ሳያጠጧት ለምልማ ለውዝ ገውዝ አፍርታ በተገኘችው በማን በትር ተመስላለች? በበትረ አሮን ወይም በአሮን በትር ተመስላለች። እንደሚታወቀው በአሮን ሹመት ላይ ያው በጠላትነት ናቤሮን ነዳታን ነቆሬ ተነሱ። እግዚአብሔርም ምድር ከፍቶ አሰጠማቸው። ያን ጊዜ በቃ ድንጋይ ይዘው ሲነሱ እስከ መቼ ብሎ ሙሴ ወደ ማን አመለከተ? ወደ እግዚአብሔር። ወደ ማን አመለከተ? ከዛ እግዚአብሔር እንዲህ ይለዋል፣ ቃል በቃል ላንብብላችሁ። እያንዳንዱ ከ12ቱ ነገደ እስራኤል 12 በትር ውሰድ፣ እያንዳንዱን ስም በየበትሩ ላይ ጻፍ። በሌዊ በትር ላይ የአሮንን ስም ጻፍ። እኔ ካንተ ጋር በምገናኝበት በመገናኛው ድንኳን ውስጥ በምስክሩ ፊት አኑራቸው። የመረጥሁት ሰው በትሩ ታቆጠቁጣለች። የማን የመረጥኩት ሰው? እስቲ በሉ ድገሙት እስቲ። ይሄን አስተውሉ። አሁን የመረጥኩት ሰው በትር ምን ትላለች? ታቆጠቁጣለች አለው። እርሱም እንዳለው 12 በትሮችን ሰብስቦ ደብተራ ኦሪት ገብቶ በቀዳማይ ሰዓተ ሌሊት አግብቶ ሲጸልይበት አድሮ ጠዋት 12 ሰዓት ቆይታ በኋላ ቢያወጣ የአሮን በትር ሳይተክሏት በቅላ ውሃ ሳያጠጧት ለምልማ አብባ አፍርታ ተገኘች እና እግዚአብሔርም ምልክት ትሁን አለ። ምን ትሁን አለ? እቺ የማን ምሳሌ ትመስላችኋለች? ያቺ በትር ከምን ተመረጠች? ከ12ቱ ነገደ እስራኤል ተመርጣ አብባ አፍርታ እንደተገኘች ቅድስት ድንግል ማርያምም ከሁሉ ተመርጣ ተገኘች። ክብር ለዚች በትር ይሁን። ከሁሉ ተመርጣ ያቺ ቤተ መቅደስ በገባች በስንተኛው ሰዓት ነው? በ12ኛው ሰዓት ነው። ምን የሆነችው? ያበበችው ያፈራችው። ድንግል ማርያም ስንት ዓመት በቤተ መቅደስ ኖረች? ድገሙት። 12 ዓመት በቤተ መቅደስ ኖራ ቅዱስ ገብርኤል ባበሰራት ጊዜ ያለ ዘር ያለ ሩካቤ በግብረ መንፈስ ቅዱስን ማንጸንሳ ተገኘች። አምላክን ጽንሳ ተገኘች። ክብር ለዚች በትር ይሁን። አሁን ወደ ዮሴፍ እንመጣለን። ስለዚህ ከ12ቱ ነገደ እስራኤል መካከል አሮን ለአገልግሎት እንደተመረጠ የተመረጠው ደግሞ ለምንድን ነው? በረድኤት ምኗን ለመጠበቅ ነው? ቅድስተ ቅዱሳኗን። እስቲ በሉ ቅድስተ ቅዱሳኗን ለመጠበቅ ማን ተመረጠ? አሮን። እስቲ ድገሙት፣ አይዟችሁ ድገሙት። አሮን ተመረጠ። አሁን የተመረጠው ግን ምኑ ሲለመልም ነው? አረ መልሱልኝ። በትሩ ሲለመልም ነው። በተመሳሳይ መልኩ ሽማግሌው ዮሴፍም በዚህ መልኩ ነው ድንግል ማርያምን ቅድስተ ቅዱሳንን ሊጠብቅ የተመረጠው። በረከቷ ይደርብን። እስቲ አመስግኗት እመቤታችን። እመቤታችን በቤተ መቅደስ ሳለች አይሁድ በጠላትነት ተነሱባት። ልክ በነ ሙሴ በነ አሮን ተነስቶ ታሪኩ ተመሳሳይ ነው። ያን ጊዜ ወለተ እስራኤል እንደምን ሆነሽ ልትኖሪ ትወጃለሽ አላት። እኔ ከእግዚአብሔር በቀር የማውቀው አለ? ወደ እግዚአብሔር አመልክትልኝ አለችው። ያን ጊዜ ዘካርያስ ቤተ መቅደስ ገብቶ ሙሴን ነው የመሰለው። ማንን ነው የመሰለው? ልክ እንደ ሙሴ ነው። ሙሴ በዘካርያስ ይመሰላል፣ ዮሴፍ ደግሞ በአሮን ሊመሰል ነው። ቤተ መቅደስ ገብቶ ቢያመለክት ምን አለው? ከቤተ ይሁዳ። ያ ከቤተ ሌዊ ነው። አሁን ታሪኩ ይለወጣል። ከቤተ ይሁዳ ሚስቶቻቸው የሞቱባቸውን በትራቸውን ሰብስበ አስቆጥረ እንዳይሳሳት ስማቸውን በየበትራቸው ጽፈ ቤተ መቅደስ ተመሳሳይ ነው ታሪኩ። በቀዳማይ ሰዓተ ሌሊት አግብተ ጠዋት አውጣ ብሎ ቢያሰው ልክ እንደ አሮን በትር
የዮሴፍን በትር ለምልማ አብባ አፍርታ ተገኘች። ክብር ለዳግማዊ አሮን። በጣም እኮ ይገርማል። በትሯ እመቤታችን ናት። አበባው ሃይማኖቷ ነው። ፍሬው ማን ነበረ? የወልደ እግዚአብሔር የክርስቶስ ምሳሌ ነበረ። ስለዚህ ዮሴፍ ማንን እንዲጠብቅ ተመረጠ? የመጀመሪያው አሮን ምንን ነው የሚጠብቀው? ቅድስተ ቅዱሳን። እስቲ በሉ ድገሙት እስቲ። ይሄኛው ሽማግሌው አረጋዊው ደግሞ ማንን ነው የሚጠብቀው? ጽርሐ ቅዱሳቱ ለወልድ የተባለች ቅድስተ ቅዱሳን ማንን? ድንግል ማርያምን ለመጠበቅ ተሾመ። የዛም በትሩ ለመለመች፣ የዚህም በትሩ ለመለመች። ያ በሙሴ ይሄኛው በዘካርያስ። ክብር ለዚህ አረጋዊ አባት። ጥላውን አስቀድሞ እግዚአብሔር አድርጓል። እና የአሮን በትር ብቻ ሳይሆን የዮሴፍ በትር መለምለሞ ሁለት ምክንያት አለው። ምን ምክንያት አለው? ሁለት። አንደኛው ኢሳይያስ 11 ላይ ትወጽእ በትር ምስለ ዮሴፍ፣ ከእሴይ ስር በትር ትወጣለች ይላል። ምን ትወጣለች? ከሷም አበባ ይወጣል። እስቲ ተርጉሙ። በትሯ ማን ናት? እመቤታችን። አበባው ማን ነው? ኢየሱስ ክርስቶስ ነው። መጀመሪያ የለመለመው የማን በትር ነው? የአሮን። እስቲ በሉ። እሱ ከማን ነገድ የተወለደ ነው? ከሌዊ። እስቲ በሉ። ይሄኛው ደግሞ ከማን ነገድ የተወለደ ነው? ከነገደ ይሁዳ። ስለዚህ አጠቃላይ ሀብተ ክህነት ከነገደ ሌዊ ወጥታ ወደ ማን ገባች? ወደ ነገደ ይሁዳ ገባች፣ በዮሴፍ አማካይነት። ክብር ለዚህ አባት። ተለወጠ ታሪክ። ምክንያቱም ያዕቆብ በደንብ አስተውሉ። ስንት ልጆች አሉት? 12። እስቲ በሉ ድገሙት። ስንት ወሮች አሉ? በጣም ጥሩ። አሁን ማሰብ ያለባችሁ እዚህ ጋር ነው። በጣም ትልቅ ምስጢር ነው የምነግራችሁ። ሌዊ ስንተኛ ልጁ ነው? 3። እስቲ በሉ ድገሙት። 3 ሶስተኛ ልጁ ነው። ሮቤል፣ ስምዖን፣ ሌዊ። ይሁዳስ 4ኛ። ከነገደ ይሁዳ የመጣው ማን ነው? ዮሴፍ። በሉ አይዟችሁ፣ ጌታም የይሁዳ ነገድ ነው። አሁን እዚህ ላይ በደንብ አድርገን ስናስብ ፀሐይ፣ ጨረቃ፣ ከዋክብት የተፈጠሩት በስንተኛው ዕለት ነው? አይዟችሁ፣ በ4ኛው። እስቲ ድገሙት። በጣም ምስጢሩ እዚህ ላይ ያለ ጉዳይ ነው። በ4ኛው ዕለት የበረደውን የሚያሞቅ የጨለመውን የሚያስለቅቅ የተሰወረውን የሚገልጥ ምን መጣ? ፀሐይ። በ4ኛው ዕለት። ይሄ ምን ያመለክታል? እውነተኛው ፀሐይ ከነገደ ይሁዳ የተወለደው ከድንግል የተወለደው እሱ ማን ነው? ክርስቶስ ነው አይደለ? ልክ በ4ኛው ክፍለ ዘመን ላይ መጣ። ዘመነ አበው አለፈ 1፣ ዘመነ መሳፍንት አለፈ 2፣ ዘመነ ነገሥት አለፈ 3፣ ዘመነ ካህናት መጣ። ስንት? ጌታ የተወለደው በስንተኛው ነው? በ4ኛው ነው። እንደገና ያዕቆብ 12 ልጆች ወልዷል። የመጀመሪያው ሮቤል ነው፣ አልተወለደም። ሁለተኛው ስምዖን ነው፣ አልተወለደም። 3ኛው ሌዊ ነው፣ በትሩ እንድታብብ እንድታፈራ አደረገ፣ ግን አልተወለደም። 4ኛው ማን ነው? ይሁዳ። ልክ በ4ኛው ትውልድ ከነገደ ይሁዳ ከተገኘች ከአማናዊት ምስራቅ እውነተኛው ፀሐይ ክርስቶስ ወጣ። ምስጋና ለስሙ ነው። ዮሴፍም በትሩ ለምልማ ክህነት ከሌዊ ወጥቶ ወደ ነገደ ይሁዳ እንደመጣ አጠየቀ። ይህን ምልክት የሰጠን ሽማግሌው ዮሴፍ ነው። ክብር ይግባው። በጣም ሌላው ጌታ የተወለደው በስንተኛው ወር ነው? 4ኛው አይደል? ስለ ፍጥረት የተጀመረበት ይላሉ። መስከረም 1፣ ጥቅምት 2፣ ኅዳር 3፣ ታኅሳስ። ሐሰሰ ማለት ምን ማለት ነው? ፈለገ። እስቲ በሉ ፈለገ። ሐሰሰ ፈለገ። ሐሲሳ ሲሶት ንዑስ አንቀጹ መፈለግ ሰብአ ሰገል አይቴ ሀሎ ዘተወልደ ንጉሥ አይሁድ፣ የተወለደው አይሁድ ንጉሥ ወዴት አለ? እስመ ርኢነ ኮከበ ዚአሁ በምስራቅ። አያችሁ፣ የእሱን ኮከብ በምስራቅ አይተን ለእሱ ልንሰግድ መጥተናል ብለው መሲሁን አስሰው አገኙት። ሲያገኙት ደግሞ ሽማግሌው ዮሴፍም ነበረ። ክብር ለዚህ አባት። በጣም ይገርማል። ስለዚህ ዮሴፍ ከነገደ ይሁዳ ተወለደ። ከምን ተወለደ? ለዚህ ነው ዮሴፍን መልአኩ ምን አለው? የዳዊት ልጅ ዮሴፍ ሆይ ይለዋል። እስቲ የዳዊት ልጅ በሉ። ዮሴፍ ሆይ። ኢየሱስ ክርስቶስ የዳዊት ልጅ ተብሏል አይደለም? ዮሴፍም የዳዊት ልጅ ተብሏል። የዳዊት ልጅ ወልደ ዳዊትን እንዲጠብቅ ተሾመ። የዳዊት ልጅ እግዚአብሔር ዳዊትን እንዲጠብቅ ተመረጠ። ክብር ለዚህ አባት። ምንም ልንለው አንችልም፣ ከአእምሮ በላይ ነው ዮሴፍ። ሌላው የመጨረሻው ዮሴፍ የተገለጠው
ደብዳቤ ወይም መጽሐፍን በሚቀበል ሰው አምሳል። እስቲ መጽሐፉን በሉ እስቲ። የተቀበለ የአደራ ሰው እሱ ማን ነው? ዮሴፍ። ይሄን የገለጠልን ኢሳይያስ ነው ስለ ዮሴፍ በምዕራፍ 29 ከቁጥር 11 እስከ 12 ድንግል ማርያምን በታላቅ መጽሐፍ መስሎ ማን ያሳየዋል? እግዚአብሔር ያሳየዋል። መጽሐፏን ደግሞ የሚቀበል አድርጎ ማንን ያሳየዋል? ዮሴፍን ያሳየዋል። እስቲ ኃይለ ቃሉን እናንብበው። ራእዩም ሁሉ ይላል እንደታተመ መጽሐፍ ቃል ሆኖባችኋል። ማንበብን ለሚያውቅ ይህንን አንብብ ብለው በሰጡት ጊዜ እርሱ ታትሟል፣ ማንበብ አልችልም ይላቸዋል። ደግሞ መጽሐፉን ማንበብ ለማያውቅ ይህን አንብብ ብለው በሰጡት ጊዜ እርሱ ማንበብ አላውቅም። ግራ ያጋባል አይደል? መጽሐፏ ምን ብላለች? ታትማለች። እስቲ በሉ። ስውር ናት፣ ውስጧ ቃል ተጽፎባታል። የታተመች ደብዳቤ ናት። ለነብዩ የምትታየው ጭንቅ ናት። እቺ ደብዳቤን ለማወቅ ለመመርመር እጅግ ይከብዳል እና ለዋቂ ሰው ምኑን ይሰጡታል? መጽሐፏን። እስቲ በሉ። ከዛ እንዴት ያንብብ? ምን ስለሆነች? ስለታተመች። እስቲ በሉ እንዳትረሱ። ከዛ ደግሞ አያውቅምና ደግሞ ለሌላ ሰው እችን መጽሐፍ ኧረ እኔ ማንበብ አላውቅም ይላል። ስለዚህ ለአዋቂው ላላዋቂው የተሰወረች መጽሐፍ ናት። ማን ትሆን? ጥሩ፣ እስቲ እንመልከታት። ያቺ ደብዳቤ ቃል የተጻፈባት መጽሐፍ ማንም ገልጦ ሊከፍታት ማንም ገልጦ ሊያነባት እንደማይችል ሁሉ አካላዊ ቃል ክርስቶስን በማህፀኗ የተሸከመች ቅድስት ድንግል ማርያምም ቅድመ ጸኒስ ቅድመ ወሊድ፣ ጊዜ ጸኒስ ጊዜ ወሊድ፣ ድህረ ጸኒስ ድህረ ወሊድ ማኅተመ ድንግልናዋ የማይለወጥ የታተመች መጽሐፍ ነበረች። ክብር ይግባት። ለኢሳይያስ ተገለጠች እና መጽሐፉ ለኢሳይያስ ይሏታል ሊቃውንት። የኢሳይያስ የታተመች ምን መጽሐፍ? እንደውም አባ ጊዮርጊስ እንዲህ ይላታል። እስቲ ገልጦ በሉ እስቲ። ሊያነባት ሊያጥፋትም የሚችል የሌለ የታተመች መጽሐፍ ናት። በአርጋኖን ምስጋናው። አሁን ይሄ ሊቅ አባ ጊዮርጊስ በረከቱ ይደረብን፣ ተቀባዩ ያችን መጽሐፍ የተቀበላት ቅዱሱ ጻድቁ ዮሴፍ እንደሆነ በመጽሐፈ ምስጢር ላይ እንዲህ ይተረጉማል። ወንድሟ ሽማግሌ ወደሚሆን ወደ ንጽሕት ድንግል ዜና እንመለስ። የዳዊት ሴት ልጅ ወደ ዳዊት ልጅ ገባች። የማን ልጅ? የዳዊት ሴት ልጅ ማን ናት? ወለተ ዳዊት ድንግል ማርያም ናት። የዳዊት ልጅ የተባለ ማን ነው? ሽማግሌው ዮሴፍ ነው። የዋህ ርግብ ወደ የዋህ በግ ቤት ገባች። የተዘጋች መጽሐፍ ማንበቧን ወደማያውቅ ሰው ገባች። ነቢዩ ኢሳይያስ መጽሐፍን ለመጽሐፍ ሰጡት፣ እርሱም ማንበቧን አልችልም አለ ብሎ እንደተናገረ ይህም የታተመች መጽሐፍ በቅድስት ድንግል ይተረጎማል። የተሰጠችው ስጦታ ከቤተ መቅደስ ወደ ዮሴፍ ቤት በመስጠቷ ይተረጎማል። ማንበብ አይቻለኝም ማለት በስጋዋ ለመቀራረብ ጽንሷን ባለማወቅ ይተረጎማል። የተሰጠችው ዮሴፍ ናት። አላውቅም እንዳለ ጽንሷ የረቀቀ ምስጢር ነው ለዮሴፍ። ክብር ለዚህ ደብዳቤ ተቀባይ ለአረጋዊ ዮሴፍ። በጣም እኮ ይገርማል። በቃ አቅም የረቀቀ ነገር ነው። እንኳን ለዮሴፍ ለመላእክት ሁሉ ጭምር ምንድነው? የረቀቀ ምስጢር ነው። አምላክ ሰው ሆነ። ሰው ምን ሆነ? በቃ ደብዳቤዋ መጽሐፏ ድንግል ናት፣ ታትማለች። ዮሴፍም ትረቅበታለች። ሊያውቃት ሊመረምራት አይችልም። ይችላል እንዴ? እንዲህ አስቡት እስቲ። አንድ ጥያቄ ልጠይቃችሁ። እግዚአብሔር የት ነው ያለው? እንደው ትንሹ እሺ፣ አባታችን ሆይ ምድርን ለቆ ሰማይ አለ ማለት ነው አይደለም? ከጽርሐ አርያም በላይ ርዝመቱ፣ ከበርባሮስ በታች ጥልቀቱ፣ ከአድማስ እስከ ናጌር ስፋቱ፣ ከምስራቅ እስከ ምዕራብ ርዝመቱ አይባልም። ሁሉን የሚወስን ማን ነው? እግዚአብሔርን የሚወስን አለ? አሁን ዮሴፍ እንዴት ሊረቅበት እንደሚችል ልንገራችሁ እዚህ ላይ። አሁን እግዚአብሔር ምን አለ? ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት። ለኔ ምን አይነት ቤት ትሰራላችሁ አለ ይላል። ሰማይ ምን ነው? በቃ እግዚአብሔር ቤት አጣው አለ። ምን ይደረግ? ምን ቤት አለኝ? በቃ ሰማይ ዙፋኔ ነው። ለካ እግዚአብሔር አንዲት ሰማይና አንዲት ምድር አስቀምጧል። እሷ ማን ትሆን? እስድገሙት። ሰማይ ዙፋኔ ነው አለ። ማህፀኗን እንደ ዙፋን አድርጎ 9 ወር ከ5 ቀን አልተቀመጠም? ምድር የእግሬ መረገጫ ናት አለ። 9 ወር ከ5 ቀን እግሩ አልተረገጣትም? ሰማይ ምድር የማይችለውን አምላክ መሸከም ምን ትለዋለህ?
ሰማይ ወምድር ዘያገምሮ ይላል ያሬድ። ፎንጋ ማይጸነ ድንግል ጾሮ ሰማይ ምድር የማይችለውን አምላክ ምንኛ የድንግል ማርያም ማይጸን ቻለው እንጃ። ጾረቶ በከርሳ ድጓ ላይ ነው እንዘውቱ ይጸውራ። እስቲ የሚሸከማት በሉ አይሰማም ሲሆን ተሸከመችው። የሚሸከማት ማን ነው? ልጇ ነው እኮ ዓለምን ተሸክሟል። የተሸከመችው ደግሞ ማን ናት? ተሸካሚዋን ተሸክማለች፣ እሱም ተሸክሟታል። ገብቷችኋል? ከርሰ ድንግል አለ አባ ጊዮርጊስ አብዮተ ለዓለም አየራት ካየራት በለጠ። ወተሰብሐ እምሱራፌል በኪሩቤል በኪሩቤል በሱራፌል ዘንድ ተመሰገነ። ከርሰ ድንግል ኮነ ታቦቶ ማይደረ ለእግዚአብሔር አዶናይ የድንግል ማርያም ማኅፀን አዶናይ ለተባለ ለእግዚአብሔር ማደሪያውን ሆነ። ግራ ገባው ሽማግሌው። ይህች የታተመች መጽሐፍ ናት፣ ደርሰዋለች። እንዴት ገልጦ ይረዳት? ድንግል ማርያም የታተመች መጽሐፍ፣ የኢሳይያስ መጽሐፍ። ተቀባዩዋ የዋሁ አረጋዊው ዮሴፍ ነበረ። ምን ያድርግ? ያሬድ ስለዚህ ነገር ተደንቆ ድጓው ላይ ለዮሴፍ እንዲህ ያለ ምስጋና ቀረበ። ቅድም ሊቀጠበብት በደንብ ጥሩ አድርጎ ስለ ዮሴፍ አዚሟልና የድጓ ውስጥ ያሉት እንደዚህ ደግሞ እየተውጣጡ በሆረም መልኩ ቢዘጋጁ እጅግ ይገርማል። ምን ይላል? እስመ ፈትወ ንጉሥ ነኪ ንጉሥ አለ ደምግባትሽን ወዷልና ማርያም ቡርክት ባረከኪ የተባረክሽ ማርያም አመሰግንሻለሁ። ዮሴፍ አይመረኪ ከመሙ አንቲ ሰባህ ድንግልናኪ የአምላኩ እናት እንደሆነ አውቆ ድንግልናሽን አመሰገነ። ሽማግሌው ቅዱስ ዮሴፍ የመጽሐፉ ተረካቢ ዮሴፍ። በጣም የሚገርም ነው። ያዕቆብ ዘስሩግ የተባለ ሊቅ ደግሞ እንዲህ ይላል ስለ ዮሴፍ። ያደመጣችሁ ነው። እመቤታችን ማርያም አለ ለኛ የተገለጠችው የወልድና የልደቱ ምስጢራት በውስጧ እንደተሰወሩ እንደታተመ ደብዳቤ ሆና ነው። እንደምን አይነት ደብዳቤ? አካሏን እንደ ንጹህ ብራና ቀረበች። አካላዊ ቃልም ስለራሱ እውነተኛ ማንነት ባህሪውን በስጋ ጻፈ። እናም እንዳልነው ወልድ ያ ቃል ሲሆን ይቅርታ ለዓለም ሁሉ የተላከባት መጽሐፍ ግን ድንግል ማርያም ናት። በጣም አይገርምም? እርሷ ይህን ደብዳቤ የሆነችው ከተጻፈች በኋላ ስለታተመች ሳይሆን መለኮት አስቀድሞ አተማት፣ ከዚያም ጻፈባት። የተነበበችውም ሳትከፈት ነው። ምን ሳትል ነው? የሚገርም ነው። ምክንያቱም አብ አዲስና ጅግሩም የሆነ ምስጢር በእርሷ ገልጧል። ታትማ ተዘግታ ተጠብቃ ወደ ኖረችው በመግባት አካላዊ ቃል በእርሷ አደረ። የድንግልናዋ ማኅተም በአካሏ ነበረ ይላል። ክብር ለዚች እናት። ቃሉ ኢየሱስ ነው። መጽሐፉ ማናት? መጽሐፏ ማናት? መጽሐፏን ደግሞ ጭንቅ የሆነበት ለመረዳት ግራ የገባው ንጹሕ ጻድቁ አባት ማን ነው? ዮሴፍ። እስቲ በሉ ደግሞ ስለታተመ መጽሐፍ አጭር ቃል ነገራችሁ ትምህርቴን ላብቃ። አልፋ እግዚአብሔር ከሁላችን ጋር ይሁን። ሁለት የታተሙ መጥፎ ደብዳቤዎች አሉ በመጽሐፍ ቅዱስ ላይ። አንደኛው ዳዊት የኦሪዮንን ሚስት ተመኝቶ ሁለተኛ ሳሙኤል 11:15 ላይ ባሏ ኦሪዮ የሚሞትበትን ለኢዮአብ ሰጥቶ ያስገደለውበት ሞት የተጻፈበት የክፋት ደብዳቤ አንደኛው ነው። ሁለተኛው ደግሞ አክዓብና ንግስቲቱ ኤልዛቤል ማንን ለመግደል ናቡቴ የሚገደልበትን የክፋትን ደብዳቤ አሽገው ሰጥተዋል። በሁለቱ ደብዳቤዎች ውስጥ የተጻፈው ሕይወት ነው ሞት ነው? አረ መልሱ። ግፍ ነው ወይስ መልካም ነገር ነው? ድንግል ማርያም ግን አረጋዊ ዮሴፍ የጠበቃት ድንግል ማርያም ግን የምን ደብዳቤ ሆና ተገለጠች? የሰላም። እስቲ በሉ የሰላም፣ የፍቅር፣ የይቅርታ ደብዳቤ ሆና ስትገለጥ ሰላሙን የሰጠ ደግሞ ከሷ የተወለደው ወሃቤ ሰላም ክርስቶስ ነው ማለት ነው። ዮሴፍ ደግሞ የዛ ሰላም ተካፋይ ሆኖ ተገልጧልና በጣም በሚገርም መልኩ ሊቁ የአብ ምስጢር የተጻፈባት ደብዳቤ እርሷ ናት ይላል። የአብ ምስጢር በሉ እስቲ የተጻፈባት ደብዳቤ እርሷ ናት። ያቺ ደብዳቤ ምንድን ናት? የታተመች ናት አይደለ? የታሸገች ናት። ድንግል ማርያምም ማኅተመ ድንግልናዋ የማይለወጥ ዘላለማዊት ድንግል ናት። እስቲ በሶስት ምሳሌ ላስረዳችሁ እናንተ በሚገባችሁ ቀለል ባለ ለምሳሌ እኔ እናንተ ፊት ብቆም ወይም እናንተ እኔ ፊት ብትቆሙ የኔን መልክ ምናችሁ ውስጥ አየዋለሁ? አይናችሁ ብሌን ውስጥ። አይናችሁ ግን ፈሷል? በጣም ጥሩ። እሺ
ሌላ ሴቶች በተለይ ደግሞ ጠዋት ተነስታችሁ የመጀመሪያ ጓደኛችሁ ሰላም ትላላችሁ፣ መስታወታችሁ አይደለ? ሴቶች ያው ውበት ስለተሰጣቸው ቢያዩ አይገረሙ። የወንድ ነው መስታወት ላይ ወንድ ለውበት አልተመጣ አይደል? እና ፊታችሁ መስታወት ውስጥ ያላችሁ መስታወቱ ተሰንጥቋል። ኧረ ነገሩ ፀሐይ ጠዋት በመስታወት ውስጥ ትገባለች። መስታወቱ ተዘግቷል፣ ተሰንጥቋል። አራተኛ ላብ ከግንባራችን ይፈሳል፣ ግንባራችን ተተርትሯል። እነዚህ እንኳን ይላል ግዙፍ ሲሆኑ የርቀትን ስራ ይሰራሉ። ረቂቅ ዘእምረቂቅ የሆነውን ጌታ የታተመች መጽሐፍ ድንግልናትና አካላዊ ቃል ማኅተመ ድንግልናዋን ሳይጥስ ተጸንሶ ሳይጥስ ተወለደ። ደብዳቤዋን የጠበቀ አረጋዊው ዮሴፍ ነው። ይህ ደብዳቤዋ ተቀባይ። ስለዚህ ያሬድ እንዲህ ይላል። በጣም እንደው ሳነብ ደንቆኝ ትላንት ያሬድን ድርሰት ለማንበብ ሞከርኩኝ እና እንዲህ የሚል አገኘው። ፀሐይ ዘሙጣህያ ከዋክብት መላትያ ወርታይ ተገሪያ ዮሴፍ አይመራ ከመእሙ ለዘፈጠራ ገሊላ ታፈቅራ ናዝሬት ታከብራ። የሰማይ ስርዓት ምድር ላይ ተሰራ። ምን ላይ ተሰራ? ቤተልሔም ሰማይን መሰለች አለ። በሰማይ ምን አለ? ፀሐይ እስቲ በሉ፣ ጨረቃ፣ ከዋክብት። እንደ ፀሐይ ማን ሆነ? ኧረ ተናገሩ። ኢየሱስ ክርስቶስ ፀሐያችሁ። እንደ ጨረቃስ? ሙሉ ጨረቃ ድንግል ማርያም ናት። አንድ ቀን እስቲ መጥቼ ስለ ጨረቃና ስለ እመቤታችን ላስተምራችሁ እችላለሁ። ንጽጽር አላቸውና ያቺ ሙሉ እንደሆነች ማኅተመ ድንግልና ያልጎደለች ማን መጣች? እመቤታችን። እንደ ከዋክብት ደግሞ ማን ተገኙ? መላእክት። እስቲ በሉ አሁን ልብ አድርጋችሁ ተመልከቱ። ቤተልሔም ውስጥ ዳርና ዳር ምን አለ? አህያ በሉ እስቲ። ሌላስ? ላም። ዮሴፍ ስንተኛ? 3። ቆይሽ ላም 1 በሉ ቁጠሩ። አህያ፣ ዮሴፍ፣ ሰሎሜ በድምሩ ስንት ሆኑ? 4 ሆኑ። እና አባ ጊዮርጊስ ሲያደንቅ ምን ይላል? እኔ ያለ የከብቶቹን በረት አለ እንደው የጽርሐ አርያም ይመስለኛል በሰማይ በዙፋኑ ዙሪያ 40 እንስሳ እንዳሉ ቤተልሔምንም ስመለከት አለ ዮሴፍን አየዋለሁ፣ ሰሎሜን ዳር ሆናታለሁ፣ አህያውን እመለከታለሁ፣ ላሙን እመለከታለሁ። ስንት ነገር! አይ ዮሴፍ ከኪሩብ አንዱ ነው። በረከቱ ይደረብን። ስለዚህ በከተማችን በአዲስ አበባ ዮሴፍ የመጀመሪያው ነው አይደል? ከዚህ በላይ አይቼ ሰምቼ አላውቅምና ስለዚህ የሕይወት ዛፍ ጠባቂ ነው ማለት ነው። እዚህ ቦታ ያለ ማን ጠባቂ? የሕይወት ዛፍ በሉ እስቲ። ጠባቂ የተቀደሰችውን የታተመችውን መጽሐፍ በአደራ የተቀበለ ታማኝ በጎ መልካም አገልጋይ ማን ነው? ቅዱስ ዮሴፍ። በረከቱ ይደረብን። ስለዚህ እኔም ዛሬ በተቀደሰው ደብረ ገሊላ ነብረ ናዝሬት ታፈቅራ ገሊላ ታከብራ ነውና ደብረ ናዝሬት መጥቼ ለማገልገል በመብቃቴ ደስ ይለኛል። እንደውም የኔ መምህር ድሮ እዚሁ ቅርብ ነበሩ። ሊቃውንት ታፈሰ መጻሕፍተ ሊቃውንት ተቡሻሪ ያስተማሩኝ ዘመዴ ነበሩ። እዚህ እናንተ አጥቢያ ነበሩ፣ እየመጡ ያስቀድሱ ነበር አይደል? ታውቃቸዋላችሁ። አሁን በሕይወተ ሥጋ የሉምና በረከታቸው እንግዲህ ደርብን። እዚህ ስመጣ እሳቸውን ማንሳት ማሰብ ግድ ስለሆነ ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። የቅዱስ ዮሴፍ በረከት ይደርብን። ወስብሐት ለእግዚአብሔር።